ሚስት እንጀራ ልጇን የገደለችው በበቀል ተነሳስታ ነው። አንቺ በቅሎ አንቺ ካለልሽ የኔ ልጅ መበደር አለብሽ ወይ ይለኛል። የህፃኗ እናት ልጇን ከወለደች በኋላ በጣም አሟሰለ ነበር። ህፃኗ አመት እንኳን ሳይሆናት ነው የሞተችው። ድንገት ቢላ ይዤ ህፃኗ ወደተኛችበት ሄድኩ። ከዚያ በኋላ ራሴን መቆጣጠር አቃተኝ። ማድረግ የማልፈልገውን ነገር አደረኩ። ከሌሎች ሴቶች ጋር የሚልከሰከሰውን አላደረኩም ብሎ ካደ። እነሱም ይሰማሉ ግን አላደረኩም ብሎ ድርቅ ሲል ምን ማድረግ ይቻላል ነበር። ማታ ስራ ተረኛ ነኝ፣ ልብሴንና የሚዛውን እራት አዘጋጅልኝ አለኝ። እንዴ ዛሬ ሙሉ በሙሉ እረፍት አይደለህም ወይ? የት ሄደህ ልታድር ነው ብዬ ጠየቅኩት። ነገር አትፈልጊኝ ሴትየው፣ ስራ ተረኛ መሆኔን አለመሆኔን አንቺ አትነግሪኝም ብሎ ተቆጣኝ። ሌላ ሴት ጋር ሄዶ ሊያድር እንደሆነ ገብቶኛል። ስራ የሚሆንበትንና እረፍት የሚሆንበትን ቀን ጠንቅቄ ነው የማውቀው። እየዋሸ እንደሆነ ስለገባኝ ዝም ብዬ ተቀመጥኩ። እሱ ግን አልተወኝም። እንደለመደው መሳደብ ጀመረ። በዚች በምንኖርባት ዓለም ከሁኔታዎች ጋር መሮጥ ግድ በሚልን ወቅት ወደ ኋላ ለምን እንጎተታለን? ለምንስ መተው የምንችለውንና በቀጣይ ህይወታችን ጸጸትና እንቅፋት የሚሆንብንን ተግባር እንፈጽማለን ሲሉ ይጠይቃሉ ሳጅን አበራ ኃይሉ። ውድ የቻናላችን ተከታታዮች እንዴት አላችሁ? ከሰሞኑን ጆሮአችን ብዙ ጉድ ሰምቷል፣ አይናችንም ብዙ ከባድ ጉዳዮችን አይቷል። የባሏን ብልት ስለቆረጠችው ሚስት፣ በቡራዩ አካባቢ 2 ህጻናትን በቢላ አርዳ በእሳት ስላቃጠለች ግለሰብ፣ ወንድ ህጻናት ላይ የግብረ ሰዶም ተግባር ስለፈጸሙ አባት ወዘተ በርካታ ለጆሮ የሚሰቀጥጡ ወንጀሎችን ሰምተናል። ዛሬ ደግሞ ለመስማት የሚከብድ ሌላ አሰቃቂ ወንጀል ተፈጥሯል። በከተማችን አዲስ አበባ ባለቤቴ ከሌላ ሴት ጋር ይማግጥብኛል ያለች ሚስት የባሏን አንድ ልጅ ወይም ለሷ የእንጀራ ልጅ የሆነቻትን ህፃን በአሰቃቂ ሁኔታ እንደገደለቻት ከሳጅን አበራ ኃይሉ ሰማን። ጉዳዩን በተመለከተ የፖሊስን የምርመራ ሪፖርት ከሳጅን አበራ ኃይሉ አንደበት ለመስማት ችለናል። ድርጊቱን ፈጽማለች ተብላ የተጠረጠረችው ግለሰብም የተፈጠረውን ክስተት ለሚዲያ ለማስረዳት ፈቃደኛ በመሆኗ በሳጅን አበራ ቢሮ ውስጥ አነጋግረናታል። አጠቃላይ ችግሩ እንዴት ሊፈጠር እንደቻለ፣ ሚስትም ወደዚህ አሳዛኝ ተግባር እንድትገባ የገፋፋት ምክንያት ምን እንደሆነ፣ የግድያው አፈጻጸምስ ምን ይመስላል የሚለውን ሙሉ መረጃውን ምርመራውን ካካሄዱት ሳጅን አበራና በወንጀሉ የተጠረጠረችው የሟች ህፃን እንጀራ እናት በአንደበታቸው የነገሩንን እንደሚከተለው ወደ እናንተ እናድርስ። በቅድሚያ ግን ለዚህ መሰናዶ ከፍተኛ ትብብር ያደረጉልንን ሳጅን አበራ ኃይሉና ባልደረቦቻቸውን ከፍ ያለ ምስጋና ይድረሳችሁ እንላለን። ለመሆኑ ሚስት አሰቃቂ ተግባር እንድትፈጽም ያደረጋት ምንድን ነው? ሳጅን አበራ ጉዳዩን እንዲህ ያብራራሉ። ሚስት እንጀራ ልጇን የገደለችው በበቀል ተነሳስታ ነው። ያው ከባለቤቷ ጋር በተፈጠረ አለመግባባት ለረጅም ጊዜ ሲጋጩ እንደቆዩ የምርመራው ሪፖርት ያሳያል። ግለሰቧ ባለቤቷ ከሌላ ሴት ጋር ግንኙነት አለው በሚል ያው ስራ ብሎ የሚያድረው ሌላ ሴት ጋር በሚል ነው ግድያውን እንደፈጸመች የተናገረችው። ገና መገልገል ሌሳ እንደደኝ ና መነጫጨቃ ጊዜው እንደዳር ጠዋት ማታ ዱላውን አልቻልኩትም። ያመናጭቀኛል፣ ሁሉ ጊዜ ይሰድበኛል፣ ያንቋሽሸኛል። አንቺ በቅሎ አንቺ ካለልሽ የኔ ልጅ መበደር አለብሽ ወይ ይለኛል። እኔ ልጅቷን የምቆጣት ስታጠፋ ነው እንጂ ከመሬት ተነስቼ አይደለም። ህፃን ልጅ ናት። ስታጠፋ የሚያርማት ሰው ያስፈልጋታል። እሱ ብዙ ጊዜ ቤት አይሆንም። ልጁን እንደ ልጅ አድርጌ የምንከባከብለት እኔ ነኝ። እሱ ግን ሁሉ ጊዜ መውለድ ስለማልችል በቅሎ እያለ ይሰድበኛል። ቁጭ ብለሽ እኔ ማመጣውን ትበያለሽ አጋስስ ይለኛል። እኔ ሰርቼ ነው የምኖረው። የማንንም እጅ አልጠብቅም። ከሱ ጋር እኮ የተገናኘ ነው። እኔ አሁን የምሰራበት ድርጅት ውስጥ ተቀጥሮ በሚሰራ ጊዜ ነው። ሰርቼ እንደምኖር ያውቃል። ከኔ አልፌ የሱን ህፃን ልጅ እየተንከባከብኩለት ነው የኖር ነው። ግን ማህፀኔ ፍሬ ስላቋረጠ ብቻ ማንነቴን ይሳለቃል። ሙጫሳን ተንከባከባታን ኖሬፍ ገሩ ማህፀኔን ከየዛሪ ስለን እንግዱፍ ኔፉ ነረት ይሞራት ተጠርጣሪዋ ሌላ ሴት ጋር ሄዷል ብላ የጠረጠረችው ባለቤቷን ከሆነ ምንም በማታውቂ የ6 ዓመት ህፃን ላይ በሚያሰቅቅ መልኩ ይህን ግድያ ለመፈጸሟ ከምን የመጣ ይሆን? እሷም የምትለው ያው ሁሉ ጊዜ በልጅቷ ምክንያት ያስፈራራኛል፣ ይደበደበኛል ነው። የህፃኗ እናት ልጇን ከወለደች በኋላ በጣም አሟሰለ ነበር። ህፃኗ አመት እንኳን ሳይሆናት ነው የሞተችው። የህፃኗ ወላጅ እናት ህይወት ሲያልፍ አባቷ ወደ ራሷ እናት ወይንም ወደ ህፃኗ አያት ሲወስዳትና እስከ 3 ዓመት ድረስ ከአያቷ ጋር እንዳደገች እና ከዚያም በኋላ አባትየው ወደዚህ አምጥቷት
ለተወሰነ ጊዜ ብቻ ያሳድጋት እንደነበር ከጎረቤቶች መረዳት የቻለው። በኋላ እሱ ጥበቃ ይሰራበት የነበረበት ድርጅት የጽዳት ሰራተኛ የሆነችው ወይም አሁን ወንጀሉን ፈጽማለች ተብላ ምርመራ የተካሄደባትን ሴት አግብቶ መኖር ይጀምራል። እነሱ አብሮ መኖር ሲጀምሩ ህጻኗ 4 አመት አካባቢ እንደሆናትና በምርመራ ሂደት ማወቅ የተቻለው ከዚያም አብሮ ይኑሩ በመካከላቸው አለመግባባቶች እንደሚፈጠሩ በጎረቤቶቹ ልናውቅ ይቻላል። ሚስት እንዳለችው ሁሉ ጊዜ አካላዊ ጥቃት ይፈጽምብኛል ነው። ይህን ደግሞ ከጎረቤቶቻችንም ለማረጋገጥ ችለናል። አንዳንዴ ደግሞ ተጠርጣሪዋ ህጻኗ የእንጀራ እናት እንደምትመታትም ጎረቤቶቹ ተነግረዋል። በዚያን ጊዜ ደግሞ ባል ለምን ልጅን ተመቻለች በሚል ምክንያት ከስራ በመጣ ቁጥር ይጣሉ እንደነበር ነው ጎረቤቶቹም የነገሩት። ልጅቷን እንደመምታት ተጠርጣሪዋም አምና ቃሏን ሰጥታለች። ህጻኗ ያላደረኩትን ነገር ለአባቷ እየነገረች ነው። እሱ ደግሞ ይመተኛል የምትለው ሙጫይቲን ሆማ ከናን እንጎን ይቲምቴ በላሽቲን ወሎል ህፃኗ ምንም ያላደረኳትን ነገር እየነገረችው በሷ ምክንያት እንጣላለን። የምትጠይቀኝን ሁሉ ላደርግላት አልችልም። እሷ ይህንን አትረዳኝም። ህፃን ናት። እሱ ግን ሊረዳኝ ይገባል። ጭራሽ ለምን የምትፈልገውን አትገዥላትም እያለ ህፃኗ በነገረችው ቁጥር ይመታኛል። እሱ የሚሰራው ጥበቃ ነው። የሚሰራው 2 ቦታ ስለሆነ በፈረቃ እረፍት የሚያገኘው አንዳንዴ ነው። ብዙ ጊዜ ስራ ቦታ ነው የሚሆነው። ልጁን እንኳን ለማየት ጊዜ የለውም። በዚያ ላይ ከ2 ቦታ ደሞዝ እያገኘ እኔ ሽንት ቤት ጠርጌ ከማገኘው ገንዘብ ላይ ለልጅቷ ለምን የፈለገችውን አልገዛሽላትም እያለ ይጣላኛል። የምችለውን እያደረኩላት ነው። እሱ የሚሰጠኝ ገንዘብ አይበቃኝም። የሚያገኘው ገንዘብ አብዛኛውን ይጠጣበታል። የቤት ኪራይ ከከፈለ በኋላ ለእኔ የሚሰጠኝ ገንዘብ በጣም ትንሽ ነው። ያንን ገንዘብ ከራሴ ጋር ጨምሬ ለቤት አብቃቅቼ አንዳንድ ጊዜ ደግሞ ለልጅቷ የምትፈልገውን ገዝቼላት ገንዘቡ አይበቃኝም። በዛ ላይ ልጁ አስቸጋሪ ልጅ ናት። እንደ ህፃን አይደለችም። በጣም አስቸጋሪ ልጅ ናት። ከእድሜዋ በላይ የፈጠነች ልጅ ናት። የ6 አመት ልጅ አትመስልም። እንደ አሮጊት ወሬ የፈጠረች ሄዳ ትነግረዋለች። ያላደረኩትን እየነገረችው ታጣላናለች። ታይ ስላት ደግሞ ከስራ ሲመጣ መታች ብላ ለአባቷ ስትነግረው እሱ በጣም ይደበድበኛል። ጎረቤት እያስታረቀን ብዙ ጊዜ ችየዋለሁ። አሁን ግን አቃተኝ። ጊዜ ባየተ እንደንደ ያመገሩን ነገይ ልጅ መውለድ አለመቻሏን ተከትሎ የባል ሞራልን የሚነካ ስድብን መቋቋም ያልቻለችው ሚስት ይህንን ምክንያት እያደረገ በላይ ላይ ሴቶችን ያፈራርቃል፣ ባሪያው ይሆንኩ ይመስለዋል ስትል በትዳራቸው ውስጥ ያለውን ክፍተት እንዲህ ታስረዳለች። ተማሊፍ ጋንጊን አንጀታ ለም በቅሎ ትለኛለህ። እኔ ምን ማድረግ እችላለሁ? ልጅ እኮ የፈጣሪ ስጦታ ነው። ፈልጌ እኮ አይደለም መሀን የሆንኩት ስለው ደግሞ ይደበድበኛል። መልስ እንድሰጠው አይፈልግም። ባሪያው ሊያደርገኝ ይሞክራል። በላይ ላይ ሴቶች ሲደርብ እያመመኝም ቢሆን ችዬው ኖሬያለሁ። ብልጭ ሲልብኝ ቤቱን ጥዬለት ልጠፋ እላለሁ። እንደገና ደግሞ ራሴን አረጋግቼ ከዛሬ ነገ ይሻል ይሆናል እያልኩ ጠበኩት። እሱ ግን እየባሰበት መጣ። የሆነ ቀን ያለ ተራው ስራ ነኝ ብሎ ሌላ ሴት ጋር እንዳደረ ደረስኩበት። እሱ ግን ሽምጥጥ አድርጎ ካደ። ጭራሽ ከሱ ብሶ ሰደበኝ። ከፈለግሽ መለያየት እንችላለን፣ እኔ አንቺን መቀለብ ሰልችቶኛል አለኝ። እንደለመደው በቅሎ ብሎ ሰደበኝ። ሁልጊዜ በቅሎ 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 እያለ ይሰድበኛል። ነገሩ ከቤት አልፎ ጎረቤት ሽምግልና እንዲቀመጡ አስገድዷቸው ነበር። ነገር ግን ውጤቱን ብዛም ያማረ አልሆነም እንጂ ከጎረቤቶቻቸው ያገኙትን መረጃ ሳጅን አበራ እንዲህ ሲሉ ነግረውናል። በተደጋጋሚ ጊዜ ሽምግልና ተቀምጠው እንደነበር በምርመራው ከጎረቤቶቻቸው ማወቅ ይቻላል። ብዙ ጊዜ አስታርቀናቸው ነበር፣ ግን ወዲያው መልሶ ይጣላሉ። በትዳራቸው ውስጥ ያለው ግጭት የተለመደ ነበር ነው ያሉት ጎረቤቶቹ። ትግስቲ ጊዜኑ ኦላ ኬኛን ካንጆሩ ኢቲሜታን ሽምግልና ተኝ ዱበርቶታ ትግስቴ ሲያልቅ ለጎረቤቶቹ ሁኔታውን ነግሬያቸው ሽምግልና ተቀመጥን። ከሌሎች ሴቶች ጋር የሚልከሰከሰውን አላደረኩም ብሎ ካደ። እነሱም ይሰማሉ፣ ግን አላደረኩም ብሎ ድርቅ ሲል ምን ማድረግ ይቻላል? ለምን በቅሎ ብለህ ትሰድባታለህ ተብሎ ሲጠየቅም ካሁን በኋላ አልላትም ብሎ በሽማግሌዎች ፊት ቃል ገባ። ግን መሳደቡን አልተወም። ጭራሽ ያላደረኩትን ለሰዎች እያወራሽ ስሜን ታጠፊያለሽ ብሎ ቂም ያዘብኝ። ከነናን እንጎን ነማና ሶፍቴ መቃቂን በሌሲ ተጀርቼ ጀዴ ቂሚና ረት ቀቢ። በመጨረሻም አሳዛኙ ክስተት ተፈጠረ። ባል ሄደው ሌላ ሴት ጋር ነው ያለችው ተጠርጣሪዋ ሚስት የእንጀራ ልጇን በአሰቃቂ ሁኔታ ገደለቻት። በእለቱ የተከሰተውን ሁኔታ በተመለከተ ሳጅን አበራና ተጠርጣሪዋ እንደሚከተለው ይገልጻሉ።
በለቱ አመሻሽ ባል ስራ ተረኛ ነኝ ብሎ ከቤት ሊወጣ ሲል ግጭት ይፈጠራል። ያው እንደተለመደው ሚስት ሌላ ሴት ጋር ነው የምትሄደው እንጂ ስራ ተረኛ አይደለም በሚል ይጋጫሉ። ከዛም ባል ያው እንደተለመደው አካላዊ ጥቃት ይፈጽምበትና ከቤት ይወጣል። በዚህ ተበሳጨችው ሚስት ምንም የማታውቀውን የ6 ዓመት ህፃን ያው የእንጀራ ልጇን በቢላዋ በማድረግ ግድያውን ትፈጽምበታለች። አኒሰኒ እረፍቲን ስለተኤፉ ገነማን ከኤ እዛን ቀን እረፍት ስለነበረ ጧት ወደ ቤት መጣ። ቅዳሜ ስለነበረ እኔ ስራ አልገባሁም። ቀኑን የዋልነው በሰላም ነበር። ከሰዓት በኋላ ከቤት ወጣና ወደ 10 ሰዓት አካባቢ ተመልሶ መጣ። ጠጥቶ ነበር የመጣው። ባህሪው በጣም ተለዋወጠብኝ። ሲሰድበኝ ዝም ብዬ ቤት ውስጥ ስራ እየሰራሁ ነበር። ማታ ስራ ተረኛ ነኝ፣ ልብሴንና የሚዛውን እራት አዘጋጅልኝ አለኝ። እንዴ ዛሬ ሙሉ በሙሉ እረፍት አይደለህም ወይ? የት ሄደህ ልታድር ነው ብዬ ጠየቅኩት። ነገር አትፈልጊኝ ሴትየው፣ ስራ ተረኛ መሆኔን አለመሆኔን አንቺ አትነግሪኝም ብሎ ተቆጣኝ። ሌላ ሴት ጋር ሄዶ ሊያድር እንደሆነ ገብቶኛል። ስራ የሚሆንበትንና እረፍት የሚሆንበትን ቀን ጠንቅቄ ነው የማውቀው። እየዋሸ እንደሆነ ስለገባኝ ዝም ብዬ ተቀመጥኩ። እሱ ግን አልተወኝም። እንደለመደው መሳደብ ጀመረ። አንቺ በቅሎ ልጅ እንዲኖርሽ ያደረኩሽ እኮ እኔ ነኝ። ልጄን እንደ ልጅሽ ብታይ ነው የሚሻልሽ አለኝ። እኔ ልጅህን እንደ ልጄ ነው የማያት፣ ምንም አልበደልኳትም። እኔ እኮ ነኝ ማንም የማይፈልግሽ አሮጊት መሆንሽን እያወቅኩ መሀን መሆንሽን እያወቅኩ ያገባሁሽ እኔ ነኝ አለ። ሰው ያደረኩሽ እኔ ነኝ አለ። ሰው ያደረገኝ ፈጣሪ ነው፣ አንተ አይደለህም። ልጅም አንድ ቀን እወልድ ይሆናል ስለው ተነስቶ መማታት ጀመረ። ደግሞ መልስ ትሰጭኛለሽ እንዴ እያለ በጣም ደበደበኝ። ሌላ ሴት ጋር ሄደህ ለማደር ነው እንዲህ የምትሆነው ብዬ በሩን ይዤ አትሄድም አልኩት። ጎትቶ ወርውሮ ጣለኝ። የማይወልድ ማህፀን ምንም አይሰራም እያለ ሆዴን ደጋግሞ ረገጠኝ። ከዛ ጥሎኝ ከቤት ወጣ። በጣም ነበር ያመመኝ፣ ደም ሲፈሰኝ ነበር። ከዛ ከምሽቱ 3 ሰዓት አካባቢ ይመስለኛል ሳላስበው ድንገት ብልጭ አለብኝ። ድንገት ቢላ ይዤ ጻራ ወደተኛችበት ሄድኩ። ከዚያ በኋላ ራሴን መቆጣጠር አቃተኝ። ማድረግ የማልፈልገውን ነገር አደረግኩ። ከዚያ ምን እንዳደረግኩ ሲገባኝ ተጸጽቼ አለቀስኩ። ሰዎች ያደረግኩትን ከሰሙ ይገሉኛል ብዬ ስለፈራው ሻንጣዬን ይዤ ከቤት ወጣሁ። የዛን ቀን አልጋ ይዤ ነበር ያደርኩት። ጠዋት ሲነጋ መኪና ተሳፍሬ ወደ ዘመዶቼ ጋር ሄድኩ። ስልኬን ዘግቼ ነበር ሄድኩት። ከ2 ቀን በኋላ ፖሊሶች መጥተው ያዙኝ። እሱ ያልፈለኩት ነገር ውስጥ እንድገባ አድርጎኝ ነው እንጂ እንደዚህ የሚያሳዝን ነገር አደርጋለሁ ብዬ አላሰብኩም ነበር። እሱ ነው ያንቋሸሸኝ። እየደበደበኝ በቅሎ ነሽ እያለኝ የማይወልድ ማህፀን ምንም አያስፈልግም እያለ ሆዴን ሲረግጥ ውስጤን በጣም ተሰማኝ። ጥሎ ሌላ ሴት ጋር የሄደ ብዙ ጊዜ በድሎኛል። ሳላስበው ነው እንደዚህ ያደረኩት። ባናና ከናኬ ሰነገልቺ ይሱመቱ ናንቋሸሻና ረብሳ ጋንጌና እንገዳ። ለመሆኑ ባል የዛን ቀን ያደረው ስራ ነው ወይስ እንደተባለው ሌላ ሴት ጋር? በልጁ ላይ የደረሰውን አሰቃቂ ግድያ ከሰማ በኋላስ ያለበት ሁኔታ ምን ይመስላል? ሳጅን አበራ ምላሽ አላቸው። ሚስት ባደረበት ጥርጣሬ መሰረት የዛን ቀን ባለቤቷ ያደረው ጥበቃ በሚሰራበት ድርጅት ነው ወይስ ሌላ ሴት ጋር ነው ያደረው የሚለውን አጣርተን ነበር። ባል በዚያን ቀን ስራ አይደለም ያደረው። ሚስት እንደጠረጠረችው ያው ከሌላ ሴት ጋር ነው ያደረው። እንግዲህ ይህ ወንጀል የተፈጠረው በሁለቱ ሰዎች መካከል ባለው አለመግባባት ምክንያት ነው። የዚች ህጻን ልጅ ህይወት ሰለባ የሆነው ማለት ነው። ውድ የቻናላችን ቤተሰቦች በትዳር ውስጥ የሚኖር መጠራጠር አንዳንዴ ወደ አልታሰበው ወንጀል ውስጥ ሊከት እንደሚችል ከዚህ አሳዛኝ ታሪክ መረዳት ይኖርብናል። ከምንም በላይ በትዳር ውስጥ አለመተማመን፣ አለመከባበርና ትዕግስት ከሌለ ችግሩ ከራስ አልፎ ለሌሎችም ይተርፋልና ትምህርት ይሁነን ማለት እንወዳለን። ለዛሬ ያዘጋጀንላችሁ የወንጀል ታሪክ ይህን ይመስላል። በሌላ ዝግጅት እስክንገናኝ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ በተኗን እየተጫናችሁ እንድትጠብቁን እላለሁ። ሰላም ቆዩን።